ብዙ ጊዜ ላይፍ ከመግባታችን በፊት ማስተካከል ያለብን ነገሮች አሉ። እሱን አሳያቸዋለሁ። አንደኛ ላይፍ ከመግባታችን በፊት ላይፍ ላይ ለምን እንደገባን ርዕስ መጻፍ። እዚህ ጋር አድ ታይትል የሚለውን እንጫናለን። የምንፈልገውን ርዕስ እንጽፋለን። ደን። ሁለተኛ ድምፁ መስራቱን አለመስራቱን ቼክ ማድረግ። ሶስተኛ ኢፌክት መቀያየር ካለብንም አሁን መቀያየር። እዚህ ጋር ኢፌክት የሚለውን እንጫናለን። የምንፈልገውን ኢፌክት እንጠቀማለን። አራተኛ የስልካችሁን አቀማመጥ ቀጥ እንዲል ማድረግ፣ እንዲም እንዳይሆን እንዲም እንዳይሆን። አምስተኛ ላይቭ ላይ ገብታችሁ ምን እንደምትሉ መዘጋጀት አለባችሁ። ከዚህ ሌላም ብዙ ዝግጅቶችን ማድረግ አለባችሁ። እኔ በትንሹ አሳይቻችኋለሁ። እናንተ ደግሞ ጥንቃቄ አድርጉ። በተለይ ህፃናቶች ያሉበት ስለታማ ነገር ይዛችሁ የተለያዩ ነገሮች ይዛችሁ እንዳገቡ፣ ደም ነገር ያለውን ነገር እንዳታሳዩ፣ ምክንያቱም ቅጣት ስለሚቀጣችሁ። ሁላችሁም ይህን ቪዲዮ ሼር እና ላይክ በማድረግ ለብዙ አድርሱልኝ። አመሰግናለሁ።